የፖለቲካ እስረኞችን ከማይካድራ ጭፍጨፋ ፍርደኞች ጋር በይቅርታ አንድ ላይ ለመፍታት መታቀዱ ተቃውሞን አስነሳ። አሜሪካ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራት ላይ ከባድ ውሳኔን አሳለፈች። ሰላም፣ ይህ ዴሊ ወሬ ነው። ለአሁን የመራረጥንላችሁን ወሬዎች እናሰማችኋለን። በቅድሚያ አጫጭሮቹን። ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ተሾሙ። ትራምፕ ካይሮንና አዲስ አበባን ማስታረቅ ይፈልጋሉ ተባለ። ከውጭ በምናሰማችሁ ወሬ ጦርነቱን ለረጅም ጊዜ ማስቀጠል ዋሽንግተንን ከፍተኛ የገንዘብ የኢነርጂና የፖለቲካ ዋጋ ያስከፍላታል ስትል ኢራን አስጠነቀቀች። እነዚህንና ሌሎች አዳዲስ ወሬዎችን በዝርዝር እናስደምጣችኋለን። ቻናላችንን ሰብስክራይብ፣ ቪዲዮቻችንን ላይክ እና ሼር በማድረግ አብራችሁ እንድትዘልቁ በማክበር ጠየቅን። የፖለቲካ እስረኞች ከማይካድራ ጭፍጨፋ ፍርደኞች ጋር በይቅርታ አንድ ላይ ለመፍታት መታቀዱ ተቃውሞ አስነሳ። በአማራ ክልል ከተቀሰቀሰው ግጭት ጋር በተያያዘ በማረሚያ ቤቶች ተይዘው የሚገኙ በርካታ የፖለቲካ እስረኞች ከመንግስት የቀረበላቸውን የይቅርታ ሰነድ አንፈርምም በማለት ጠንካራ ተቃውሞ ማቅረባቸው መዘገቡ ይታወሳል። መንግስት የፖለቲካ ታሳሪዎቹን ከ6 ዓመታት በፊት በማይካድራ ከተፈጸመው ዘግናኝ የጅምላ ጭፍጨፋ ጋር በተያያዘ በሰብአዊ ፍጡር ላይ የሚፈጸም ወንጀል ክራይም አጌንስት ሂውማኒቲ ከተከሰሱና ከተፈረደባቸው አካላት ጋር በአንድ ላይ አደባልቆ ለመፍታት ማቀዱ ታሳሪዎቹን አስቆጥቷል። የመረጃ ምንጮቹ እንደገለጹት የፖለቲካ እስረኞቹ ይህንን ውሳኔ እጅግ ዘግናኝ የሆነ ግድያና ጭፍጨፋን ፈጽመው ፍርድ ካገኙ ግለሰቦች ጋር እኩል በማሰለፍ በህዝብ ዘንድ በተመሳሳይ እይታ እንዲታዩና የወንጀሉ ተካፋይ ተደርገው እንዲሳሉ ሆን ተብሎ የተሸረበ ሴራ ነው ሲል አውግዞታል። ታሳሪዎቹ የኢትዮጵያ ሰብአዊ መብቶች ኮሚሽን ይህንን የይቅርታ ሀሳብ አዘጋጅቶ ለመንግስት ማቅረቡን በመግለጽ የኮሚሽኑ እርምጃ እጅግ እንዳዘናጋቸው፣ ተስፋ እንዳስቆረጠ ቸውም ተናግረዋል። መንግስት በሚመጣው አዲስ ዓመት ከ1300 በላይ ሰዎችን በይቅርታ ለማስፈታት አቅዶ የይቅርታ ደብዳቤ እያስፈረመ ይገኛል። በህዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለን ጨምሮ በርካቶች የቀረበላቸውን አነጋጋሪ የይቅርታ ሰነድ ቢፈርሙም 30 የሚሆኑ ታዋቂ የፖለቲካ እስረኞች ግን አልፈርምም በማለት አቋም ይዘዋል። የቀረበው የይቅርታ ሰነድ አወዛጋቢ ቃል የሚከተለውን ያካትታል። በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፌ ስህተት መሆኑን በማመን መንግስትና ህዝብን ይቅርታ እጠይቃለሁ። በክልሉ ለጠፋው ህይወትና ለወደመው ንብረት ኃላፊነት እወስዳለሁ። ሁለተኛ፣ በእንዲህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል እገባለሁ። ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፈቃዴ እፈርማለሁ የሚል ሲሆን ይህንን የይቅርታ ሰነድ አንፈርምም ካሉት 30 ታሳሪዎች መካከል አቶ ዮሐንስ ሀያሌው፣ ዶክተር ወንደሰን አስፋው፣ ዶክተር ሲሳይ አወቀ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይ እና ጋዜጠኛ ዳዊት በጋሻው ይገኙበታል። እነዚህን ፊርማ የከለከሉ እስረኞች መንግስት ምን እናድርጋቸው በሚል ውይይት እያደረገበት እንደሚገኝ የተገለጸ ሲሆን በአሁኑ ወቅት በማረሚያ ቤት ከወትሮ የተለየ ጥብቅ ፍተሻና የከፋ አያያዝ እየተደረገባቸው ይገኛልም ተብሏል። የይቅርታ ሂደቱ መነሻ ከ6 ወራት በፊት የኢሰመኮ ኮሚሽነር አቶ ብርሃኑ አዴሎ ማረሚያ ቤቱን በጎበኙበት ወቅት የገቡት ቃል እንደነበርና በመቀጠልም ከጠቅላይ ሚኒስትሩ ዘንድ ፈቃድ ማግኘታቸውን በመግለጽ የታሳሪዎች ተወካይ ኮሚቴ እንዲመረጥ ተደርጎ ነበር። ነገር ግን በአሁኑ ወቅት መንግስት የቀረበውን የይቅርታ ቅድመ ሁኔታና አያያዝ ከባድ የሰብአዊ መብት ጥሰት ፈጻሚዎች ጋር በማደባለቁ በፖለቲካ እስረኞችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞን አስነስቷል። አሜሪካ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራት ላይ ከባድ ውሳኔን አሳለፈች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ፣ ደቡብ ሱዳን፣ ካሜሮን እና ኢትዮጵያ ዜጎች ተሰጥቶ የነበረውን ጊዜያዊ መኖሪያ ፈቃድ ማቋረጡ ተገልጿል። ይህ ውሳኔ በሀገራቸው ባለው የጸጥታ፣ የጦርነት ወይም የተፈጥሮ አደጋ ምክንያት በአሜሪካ ህጋዊ የመኖሪያና የስራ ፈቃድ አግኝተው የሚኖሩ በሺዎች የሚቆጠሩ ስደተኞችን ህጋዊ ከለላ የሚነጥቅ ነው። ህጉ ከአሜሪካ እንዳይባረሩና ህጋዊ የስራ ፈቃድ እንዲያገኙ የሚያስችል የሰብአዊ መብት ክለላ ፕሮግራም ነው።
የትራምፕ አስተዳደር ፕሮግራሙ ስሙ እንደሚገልጸው ጊዜያዊ መሆን አለበት በሚልና በእነዚህ ሀገራት ያሉ ሁኔታዎች አሁን ላይ ዜጎቻቸውን እንዲመለሱ ያስችላሉ በሚል ምክንያት አቋርጦታል። በካሜሩን እና ደቡብ ሱዳን ላይ የተላለፉት የውሳኔ እርምጃዎች ተግባራዊ የሆኑ ሲሆን በኢትዮጵያና ሶማሊያ ላይ የተላለፉት ውሳኔዎች ግን በፌዴራል ፍርድ ቤቶች ሕጋዊ ሙግት ላይ ይገኛሉ ነው የተባለው። ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ተሾሙ። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አረጋ ከበደ ሌተናል ጀነራል ጥጋቡ ይልማን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ አድርገው ሾመዋል። በሌላ በኩል የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ሲያገለግሉ የቆዩት ኮሚሽነር ጀነራል ዶክተር ዘላለም መንግስቴ የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ሆነው መሾማቸው ታውቋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለሁለቱም ከፍተኛ መሪዎች የስራ ዘመናቸው ስኬታማ እንዲሆን ተመኝቷል። በሌላ ወሬ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2212 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንት ውስጥ በተደረጉ 10 ዙር የበረራ ጉዞዎች ወደ ሀገራቸው ከተመለሱት መካከል 2210 ወንዶች፣ አንድ ሴትና አንድ ጨቅላ ህፃን የሚገኙበት ሲሆን 38ቱ ደግሞ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ናቸው። እንደ ሚኒስትሩ መረጃ መስከረም 5 ቀን 2018 ዓ.ም የተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ ተከትሎ እስካሁን ከ94,000 በላይ ኢትዮጵያውያንን ወደ ሀገራቸው መመለስ ተችሏል። ሚኒስቴር መስሪያ ቤቱ ለተመላሽ ዜጎች የአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ በማድረግ እንዲሁም ከቤተሰብ ጋር የመቀላቀል ስራ ከሚመለከታቸው ባለድርሻ አካላት ጋር በመተባበር እያከናወነ ይገኛል። ትራምፕ ካይሮን እና አዲስ አበባን ማስታረቅ ይፈልጋሉ ተባለ። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦውሎስ እንዳሉት ዶናልድ ትራምፕ በናይል ወንዝ ተፋሰስ ሀገሮች መካከል የውሃ አጠቃቀም ስምምነት እንዲደረስና የታላቁ የኢትዮጵያ ህዳሴ ግድብ ውዝግብ እንዲፈታ ካይሮንና አዲስ አበባን ማስታረቅ ይፈልጋሉ ብለዋል። ዋሽንግተን ዲፕሎማሲያዊ መፍትሄዎችን እንደምትፈልግና ከሁለቱ ወገኖች ጋር ንግግሮችን መቀጠላቸውን የገለጹት አማካሪው ግብጽና ኢትዮጵያ ሁሉንም ሀገራት የሚያረካ ስምምነት ላይ ለመድረስ በውይይት እንዲሳተፉ አሜሪካ ማበረታቷን እንደምትቀጥልም ተናግረዋል። በሌላ በኩል ኢትዮጵያ፣ ግብጽ እና ሱዳን በታሪካዊ የናይል ውሃ ስምምነቶች ዙሪያ ስላሉት ውዝግቦች ዋሽንግተን የሶስቱ ሀገሮች ባለሙያዎችን በጋራ በመስራት ለተነሱት ቴክኒካዊ ችግሮች መፍትሄ እንዲያገኙ ታበረታታለችም ነው ያሉት። አሜሪካ ለሁሉም ወገኖች ቴክኒካዊ ድጋፍ ለማድረግ ዝግጁ መሆኗን ባለስልጣኑ አረጋግጠዋል። ጦርነቱን ለረጅም ጊዜ ማስቀጠል ዋሽንግተንን ከፍተኛ የገንዘብ፣ የኤነርጂ እና የፖለቲካ ዋጋ ያስከፍላታል ስትል ኢራን አስታወቀች። የኢራንና የአሜሪካ ውጥረት እየተባባሰ ባለበት ወቅት ቴህራን ጦርነቱን ማራዘም ለዋሽንግተን ከባድ ዋጋ ሊያስከፍል እንደሚችል ለማሳየት እየሞከረች ነው። የሁለቱ ሀገራት ድርድር መቆሙን ተከትሎ ኢራን የረጅም ጊዜ ጦርነት የኢኮኖሚ ጫናውን በሁለቱም ወገኖች ላይ እንደሚያበረታ በማስላት የማቋቋም አቅሟን ለማሳየት እየጣረች ትገኛለች። በቴህራን የሚገኙ ተንታኞች እንደሚሉት ኢራን ለአሜሪካ የምታስተላልፈው መልእክት ግልጽ ነው። ኢራንን ማጥቃት ቀላል ቢመስልም ነገር ግን ለዋሽንግተን ከፍተኛ የገንዘብ፣ የኢነርጂና የፖለቲካ ዋጋ ሊያስከፍል ይችላል ያሉት ኢራን በተለይም እጅግ ከባድ በሆኑ ማዕቀቦች ለአስርት ዓመታት የኖረች በመሆኗ ከአሜሪካ የበለጠ የኢኮኖሚ ጫናን ለመቋቋም ልምድ እንዳላት እያሳየች ነው። በተቃራኒው ግን የጦርነቱ መራዘም የነዳጅ ዋጋን ሊያሳድግ፣ የዓለም ኢኮኖሚን ሊያናጋና በአሜሪካ ውስጥም የፖለቲካ ጫናን ሊያበረታ እንደሚችል ቴህራን ታምናለች። በዚህም ኢራን የምትፈልገው ጦርነቱን በኃይል ብቻ ማሸነፍ ሳይሆን ጦርነቱን ለመቀጠል የሚያስፈልገውን ዋጋ ከፍ እንዲል በማድረግ አሜሪካን ወደ ድርድር ማምጣት መሆኑን ተንታኞች ይገልጻሉ። ከዴሊ ወሬ ለአሁን የመራረጥንላችሁ አሁናዊ አዳዲስ ወሬዎች እኚህ ነበሩ። ስላዳመጣችሁን ከልብ እናመሰግናለን። ቻናላችንን ሳብስክራይብ፣ ላይክ እና ሼር በማድረግ የቤቱ ቤተሰቦች እንድትሆኑ በማክበር እንጠይቃለን። ሰናይ ጊዜ